በጣም ከምትቀርባት ሴት ጋር ሌላ ታሪክ ውስጥ የሃይማኖት መሪውን ካልታመነ ማን ነው የሚታመነው? እግዚአብሔርን የምሬን እኮ ነው። ይሄ ነውራም ባለጌ የነገርሽኝን ነግሬው ለኔም ለሱም እንዳትሆኝ ነው ማረገው። ምንም አይነት ነገር ከቺቲንግ በላይ ነው። ካሜራ ቦታ ካሜራ ኦን አክሽን እንደም በክላፐር ሰላም እንደው አንቺ ምን እንደምሻል አዲስ ስታይል እናመጣ ነበር። ዛዛናት እንዴ ምን እናርክ? ሰላም አሽይሩዱ ወደ ታሪኩ እንግባ። ምን ይዘሽ መጣሽ? ደግሞ በጣም ደንግጫለሁ ይላል። ጀመር ደንግጣለች። ደንግጫለሁ በጣም የምወዳት አብሮ አደግ ጓደኛዬ ናት። የገጠማትን ልንገራችሁ፣ አማክሩን። ልትሞት ነው። ባለትዳርና የሶስት ልጆች እናት ናት። ባለቤቷ የሃይማኖት አባት መሪ የሚባል ነው። በጣም የተከበረ ሰው የሚባል ነው። በትዳራቸው ደስተኛ ናት። በሰው ዘንድም ሆነ ለብቻዋ ሲጠራት በፍቅር ቃል ነው። እንደሚወዳት ነው የምናውቀው። እሷም እንደዛ ነው የምታስበው። ምንም ሊጠረጠር አይችልም። እንደ አጋጣሚ 2 ስልክ አለው። እህቷ ውጪ ነው የምትኖረው። በሱ ስልክ በአንዱ ቴሌግራም ስትደውል ስልኩን ሰጣትና ሌላኛው ሲጠራ ወጣ። ዲኖሳሽ 2 ስልክ አለው። በአንዱ ስልኩ ቴሌግራም የሷ ስትደውልለት ሰጣትና እሱ ሁለተኛው ስልኩ ተደረበለት ወጣ። ሌላኛው ሲጠራ ወጣ። አውርታ ጨርሳ ስትነካካ ያየችውን ማመን አቃታት። በጣም ከምትቀርባት ሴት ጋር ሌላ ታሪክ ውስጥ ነው። እሷ ባለትዳር ናት። የተጻጻፉትን ብዙ ነው እንዴ! በጣም ከምትቀርባት ሴት ጋር ሌላ ታሪክ ውስጥ ነው። ሁለቱም ባለትዳር ናቸው። እሱ የሃይማኖት አባቱ ባለትዳር ናት፣ ያቺም ባለትዳር ናት። የተጻጻፉት ብዙ ነው። ያቺ እባክህን አቁም፣ ትዳሬን ማጣት አልፈልግም ስትል የነገርሽኝን ነግሬው ለኔም ለሱም እንዳትሆኝ ነው ማረገው ይላታል። ምን ሚስጥር እንደነገረችው አታውቅም። ነገር ግን እንዲህ አይነት ቦታ ይሄንን አይነት ልብስ ለብሰሽ ነይ፣ ጭራሽ እንዲህ ነው ማረግሽ እያለ ይጽፋል። እሱ ነው ይሄንን የሚያወራው ብሎ ማመን ይከብዳል። አልቅሳ ልትሞት ነው። ለቅሶ አለ ብላ እኔ ክፍለ ሀገር ነኝ ብላ እኔ ጋር መታ ነው። አሳዘነችኝ። በጣም ተሰብራለች። እኔ ምን ማድረግ እንዳለብኝ አላቅም። ወንዶችን ግን ምን እናድርጋቸው? እንቅጥቅጣቸው? ይሄ ነውራም ባለጌ ይሄ ነውራም ባለጌ በጣም ከባድ ነው። በኢየሱስ ስም ግን ከአንድ ሃይማኖት መሪ አይጠበቅም። የሃይማኖት መሪ ሰው ነው፣ ይሳሳታል። ግን ደግሞ ሃይማኖት መሪ ማለት አስተማሪ ነው። እኔ ግን ምን እንደሆነ ታውቂያለሽ? ሚስጥሯን ይዟል የዛችኛዋን። ስለዚህ ያቺ ባለትዳር ናት። ከዛ እናቁም ትለዋለች። ፈልጋ አይደለም ማለት ነው እዚህ ነገር ውስጥ የገባችው። በዛ ያስፈራራታል። ጭራሽ ልብሷን የሚመርጥላት ይገርመኝ እኮ ነው። አንዳንድ ጎረምሳ እንደ ቦይፍሬንድ ማምደስ ስታደርጊ እንኳን ይሄን ልብሰሽ ነይ እንደዚህ ነው ቦታ ይሄን ነው የምናደርገው። እኔ እንደውም አሁን ካለችው ሚስቱ በላይ ያቺኛው የተጎዳች ነው የሚመስለኝ። አይመስልሽም? በጣም ለምን ያስፈራራት ነው ያለው። ያቺን ይሄስ አውቆ ወዶብ ነው የገባበት። አንቺ ባሏ እንዳያውቅ እኮ ነው። ባሏ የደበቀችው የሆነ ሚስጥር አላት ያቺኛዋ። እኔ እኮ ያልኩሽ ይሄኛውስ ባሏ ነው የሄደባት፣ እሷም አይደለችም። ይሄቺኛዋ ግን ሳትወድ በግድ ተጠቂ ናት። ከፍተኛ ተጠቂ ሳትወድ በግድ ነው ትዳሯን ትታ ከዚህ ሰውዬ ጋር አብራ ቺት እንድታረግ የተደረገች ያለች ነው። ይሄን ተጨንቃም ነው እንግዲህ ሃይማኖት አባት ነው ብላ የነገረችውን ታሪክ ይዞ ይሆናል እኮ ያስፈራራል። ሁኖስ ምክንያቱም ተናግሯል እኮ ያስፈራራት ነው። ላንቺም ለኔም ለሱም ለኔም እንዳትሆኚ ነው ማረግሽ ማለት የሆነ የያዘባት ነገር አለ። ሁለት ነገር ነው እኔ ማየው። አንድ ተጠቂ ናት፣ የሚያመዝነው እሱ ነው፣ ይዞባት ነው። ሁለት ደግሞ ሜቢ ምን አለ መሰለሽ
መጀመሪያ አብራ ሆና አሁን ላይ ማቆም ፈልጋ ተው ያውቁ እናቆም። ከዛ እሱ ደግሞ ያኛውን ነገር እናገርብሻለሁ ከኔ ጋር እንደነበርሽ ይገላትስ ቢሆን እንዴት መጀመሪያ አብራ ሆና ጀምራ አሁን ላይ ቆም ብላ ስታስብ ኖ በቃ አሁን ወደ ትዳር ልመለስ አንተም ወደ ትዳር ተመለስ ስትለው እንደዛ ነው ብለሽ ነው? ሊሆን ይችላል። ሁለት ነገር ነው በቃ አንቺ እንዳልሽው ነው የሚሆነው። አንድ ደግሞ ጀምራ አሁን ላይ ቆም ብላ ወደ ራሷ ስትመለስ ኖ ወደ ትዳራችን እንመለስ አንተም እንደዚህ አድርግ ስትለው ደግሞ እናገርና የኔ ማቶኝም የሱም ማቶኝም አሁን ግን ጥፋት ነው ያጠፋችሁ እቺኛዋ በጣም መጀመሪያ ያለውን እውነታ ልክ እንዲህ ሲያስፈራራት ፈርታው እንደዚህ ነገር ማድረግ ሳይሆን ያለ የነበረባት ነግራው ለባሏ በቃ እንደዚህ ነው ብላ መፍታት ከዛው መቆጨት ይችል ነበር። መለያየትም ካለባት ከባሏ ጋር እንደው ይሄ አሁን ሌላ ፋውል ጨመረችበት። አንዱን ስህተት ለከቨር ለማድረግ ጥፋት ከነበረ ከቨር ለማድረግ ሌላ እጥፍ ጥፋት ውስጥ ሊገባችሁ። በእርግጠኝነት እንደምነግርሽ ነገር ምንም አይነት ነገር ከቺቲንግ በላይ አይሆንም። ማለት ይሄን የሰራችው ነገር ቺት አርጋ በባሏ ላይ ኖ አሁን እኮ ቺት እያደረገች ነው ያለችው። ያንን ስህተት ለመደባበስ ብላ ማለት ነው ያደረገችው መጀመሪያ ያጠፋችው። ሶ ምንም ነገር ከቺቲንግ በላይ አይደለም። አሁን የምታደርገው ነገር በጣም ከፍተኛ ነገር ነው እያልኩሽ ያለሁት። አይ እባክሽ ቢከፋ ነው ቺቲንግ ያን ያክል አሁን ትዳር ላይ ቺቲንግ ብቻ ነው የሚያለየው ብለሽ ነው የምታስቢው? ኖ ጥፋት ስታጠፊ ከፍተኛው ጥፋት ምንድነው? ለምሳሌ ንገሪኝ። እኔ አሁን ትዳር ላይ ወይ ሪሌሽንሺፕ ላይ ከፍተኛው ጥፋት ወይ ማልደራደርበት ሰከንድ ቻንስም የሌለኝ ሰከንድ ቻንስ ሰጣል ቺቲንግ እኛ ፍጥም ፐርሰናሊ ያልኩሽ ማለት ነው። ይቅርታ ላደርግም ያልኩሽ አሁን ትዳር ውስጥ ገብቼ ለይወትም ሜቢ ትዳር ውስጥ ገባ አስተሳሰቤ ሊቀየር ይችላል። ግን አሁን ላይ ፐርሰናሊ ቆሜ ሳስበው ቺቲንግ ሰከንድ ቻንስ የለውም ብዬ ነው የማስበው። በቃ አንድ ሰው የሄደ ሰው አይመለስ በዛው ነው ለኔ ማለት ነው። ግን ደግሞ እንዳልሽው ትዳር ላይ ላለ ሰው ትዳሩን በደንብ ለገነባ ሰው ደግሞ አንድ ቺት አድርጎብኛል ብሎ በመሃላቸው ያለ ሰው ደግሞ ለአንድ ቺቲንግ ብሎ ትዳር መበተን ልጆችን መበተን ደግሞ አስፈላጊ አይደለም። አሁን እቺኛው ሀገር ምንድነው ማድረግ ያለባት? ሚስቱ ማድረግ ያለባት ትምጣ ክፍለ ሀገር ነኝ ያለችው ብዙ ቀናት ትቆይ ትምጣ ትመለስ። ቴክስቱን ታሳየው አግኝቼ ባህሉ እንደዚህ ማስረጃዎቿን ይዛ ግን ስልኩን ስትይ ማስረጃ ይዛ ይሆን? ማስረጃ መያዝ ብትይዝ ቆንጆ ነው። ፎቶ አንስታ ይክዳል ብለሽ ምንም ነገር ስታናግሪ ይሄን አግኝቼ ባህለው እንደዚህ ታረጋለህ ሳይሆን አይኑ እንዲያይ ለመካካዱ ይቀላል። አይኑ ያየው ነገር መናገር ነው ያለበት። ተናግራ እዚህ ጋራ እሱን ከማናገሯ በፊት እቺን ሴትዮ ሄዳ ብታናግራት ማለት አሁን አብሯት ይቅርብ ሰው ናት ብላለች። ቁጭ አድርገው ከሷ ያለውን ፐርስፔክቲቭ ደግሞ ከባለቤት ጋራ ምንድነው ምን ይዞብሽ ነው ምንድነው ችግሩ? እንደ ታሪኩን መናገር ራሱ ባትፈልጊያችኛ ግን የተገደደች ነው ወይስ ፍላጎቷ ነው የሚለውን ካጣራች በኋላ እያስገደዳት ከሆነ ወደ ፖሊስ ነው የሚደረገው። ለምን ሰውየው ማናገር ነው? ፖሊስ ጣቢያ መምረሽ ያስገደዳት እኮ ነው እኮ ከመድፈር እኮ አይተናነስም። ከመድፈር አይተናነስም። ኢንፎርሜሽንሽን አወጣብሻለሁ ገና ታግባለሁ። ሶ እዚህ ጋር እኮ ጎዳም ነገር አድርገቻለች። ኢንፎርሜሽን እንዲያወጣ ብላ እኮ ነው ያደረገች ያለችው። ተቀየሽ አይደል? ስለዚህ ማን ነው ወንጀለኛ ልትይ ነው? ለኔ እኮ ነው ሴትዮዋም ወንጀለኛ ናት። ለምን አትይም? መጀመሪያ ሰራችው የነበረ ተባለው ስለተሰራባት እሱ ስለተያዘባት እሱን ለመደባበስ ብላ ሌላ ሳታስ ውስጥ የገባች ሴት ናት። ስለዚህ ሴትዮዋ አንተ አናግራትና ሴትዮዋ ትነግራታለች። ሴትዮዋን ታናግራት እሱን ታናግረው ትመለስና ምንድነው ምን ሆነ ነው ትዳሩን ትፈልጋለች። ትዳሩን የምፈልግ ከሆነ እንደዚህ የጀመርከውን ነገር አቁም ብላ አትሊስት ስትናገርና እንደተባነነበት ሲያቅ ያቺን ሴትዮ ይተዋታል። እኔ ከምንም ያሳዘነችኝ ያቺ ሴትዮ ናት። እሱንም ማስፈራራት ወይ የሃይማኖት አባት ክብር ያለው ሰው ከሆነ በእርግጠኝነት እንደዚህ ማድረጉ እንዲታወቅበት አይፈልግም። ስለዚህ እነዚህን ማስረጃዎች ትይዙና ሁለቱም እንግዲህ ያቺን ተጠቂ ከሆነች ሁለቱም ይዞ ማስፈራራት። ይሄን ነገር መቼም መሪ ነው ተከታይ ይኖረዋል። የሃይማኖት አባት ከሆነ እንዲታወቅበት እናደርጋለን። በእርግጠኝነት ይፈራል ብዬ አስባለሁ። ስለዚህ እቺኛዋንም ይተዋታል። ዝም ብሎ ኑሯን ትኖራለች። ግን እቺም ከተዋትም በኋላ ሰላም ምትሆን አይመስለኝም። እየበላሽ አንቺ ምግቡን ያስጨነቀሽ እና እየበላሽ እንዴ ወይ ሸረፍት ነበር እየበላሽ ስለ እኔ ሁለቱም አሳዘኑ። በመሃል ቤት እኮ እቺ ሴትዮ የዛችኛዋ ባል የዛችኛዋ ልጆች
በዚህ ሰውዬ ምክንያት በአንድ መሪ ማነው የሃይማኖት መሪ በሚባል ሰውዬ የተጎዳው። አሁን እኮ ማለት ነው ትዳር ራሱ ይበተን የሚባል እኮ ሁለት ትዳር ነው የሚበተነው ታውቂያለሽ አይደል? ያ ሰውዬ ራሱ ባሏ ቢሰማ እኮ ይቅርታ ያደርግላት ይችላል። በዛሬ ያን ከባድ ጥፋት ስለያዘባት እሱ ነው የምልሽ። ያ ሰውዬ ካወቀ ይበተናል፣ እቺኛውም ደግሞ ትበተናለች። ሁለት ትዳር ነው የሚበተነው። ስለዚህ ሚስትየዋ ምንድነው ማድረግ ያለባት? ታናግሯለች፣ ሁለተኛ እንዳያገኛት። ያለበለዚያ ግን ማስረጃው እጄ ላይ ያለ ይበተናል። ከዛ ደግሞ ሚስት ስለሆነች ሊያስፈራራት ይችላል ወይ ጉልበት ሊጠቀም ይችላል። ስለዛ ስሙም እንዳይጠፋ እነዚህ ለማታውቃቸው ሰዎች ልክ ያለው የሆነ ነገር ከሆነ ማታቆም ከሆነ እኔ ጋር ብቻ አይደለም ያለው ማስረጃ። የሆነ ፊልም እንትን አልኩት አማርኛ ፊልም ሰራሽ እኮ በጣም ፊልም ነው የሚያስቀምጣት። በጣም አምጪ አምብሎ ማስረጃ እሺ ብቻ ምን ታስደንግጠውና ከዛ በቃ ተዋለው ይላል ብቻ። ኧረ ወንዶች ግን የሃይማኖት መሪዎች ተቀመቀምጫ ቀርለም የሃይማኖት መሪውን ካልታመነ ማን ነው የሚታመነው? እግዚአብሔርን የምሬን እኮ ነው የምልሽ። ኧረ በስመ አብ ደግሞ ማስመሰሉስ በሰው ፊትም በሷ ጋር በጣም ፍቅራቸው ይሁንና ወዲህ ያለ ነው። እንደውም ሾው የበዛበት ነገር ነው እኮ። ኧረ በስመ አብ ስለሽ እንዳትጠረጥረው ልጠረጥረው ብሏል አለችም እኮ። በጣም በጭንቀት ውስጥ ነው ያለችው። ለዛ እኮ ነው ከሱ የሚጠበቅ ነገር አይደለም ያደረገው። በስመ አብ በቃ ምን እናደርጋለን? እስቲ ፈጣሪው ግን አናግሪው ንገሪው በቃ ተሰም ነገር ማስረጃውን ግን ያዢ ለደጉ አረ ነገ ዛሬ አትበይ በቃ በጥፍ እንደተናገሪ ከበተነ ይበተን እንጂ ተናገሪ። ምክንያቱም እስከመቼ ተርበስብሶ ሴትዮዋ እስከመቼ እየተሰቃየሽ ልንኖር ነው ያቺኛው ያዛች ከዳልደም እናንተ ማሳብ አስተያየት ተሰጡበት። ማሳብ አስተያየታችሁን ጻፉልን፣ እየበላሽ ጻፉልን እስቲ በእናትሽ እኔ ዘጋኝ እኮ ገና ስንት ጉድ ሰማለው እኔ ጨረስኩት። እኔማ ሰብስክራይብ አድርጉ እስቲ ከቆሎ ወደ ስጋ እንሸጋገርኛ። ስጋ እንቁረጥ። ሰብስክራይብ አድርጋችሁ ዶላሩን እንትን ጊቫዌ እንሰጣለን። ወስደን ዮናስ ጨርጭር 1000 የገባን ቀን ምሪን 1000 የገባን ቀን ሄደን ስጋ እንበላለን። አንድ ሰውን መርጥና ይዘን ዮናስ እኛም በዛ ያልፍልናል እንበላለን። ስጋ ብንሰጥክ ማንቸስ ቤተሰቦች ስለሰለያለሽ እኛም ያልፍልናል። እና ሰብስክራይብ ያደርጋችሁ በቃ ባይ